haasawaa hin eegamneef nama naasisu yookiis immoo shira daba uummata Oromoo irratti taasifamuuf adeemu kan dubbatan kiiloo 4 seenuutiin sagalee kana argachuu dandeenyeerra. Sagalee kanas bifa kanaan simbiraan kan geenyu ta'a. በዚህ ምርጫ በእኛ በኩል በተወሰነ ደረጃ ብልሽት ሳይኖር ጥረት ይደረጋል። እንደምታውቁት ምርጫው እንዲራዘም ፍላጎት ነበር። ማንኛውም ፓርቲ ውስጥና ነበር በብዙ ምክንያት በጥቅሉ ኮሮና ቫይረስ ነው እና ምርጫ ሊደረግ ምን ሊፈጠር እንደሚችል መገመት ያስፈልጋል። አሁን ደግሞ ምርጫው አለመደረጉ መልሶ ከነበረ ሁኔታ የዘቀጠ ነገር እንዳይፈጠር ምርጫ እንዳማራጭ ይወስዳል። እንደምታውቁት ፖለቲከኛ የሚባለው ኃይል አክቲቪስትን ጨምሮ ስልጣን ለመያዝ ነው የሚሰራው። ስለዚህ የኛ ካድሬዎች ከፍተኛ ጥንቃቄ ማድረግ ይኖርባቸዋል። ትናንሽ የሚባል ስህተት ትናንሽ የሚባል ጥፋት በየዕለቱ ገምግመን ማረም መቻል አለብን። አንድ ፋውል አደገኛ ነው። የሚያስፈራኝ ጉዳይ በዚህ ምርጫ ስልጣን ለመያዝ የሚፎካከሩ ፖለቲካ ሰዎች፣ ፖለቲካ ፓርቲዎች፣ ሚዲያዎች ከምትገምቱት በላይ ብዙ ኃይሎች ከጥሩም ተቆማል። እስከሚቀጥሉ 14 ድረስ ማንም ሰው መንግስት መሆን አይችልም። ተሞታለሁ እንጂ ስልጣን አልሰጥም። ለዚህ የተዘጋጀው ግብረ ኃይል ስራውን ጀምሯል። ስለዚህ ከፍተኛ የሆነ ፍጅት፣ ደም መፋሰስ ይፈጠራል። ነገር ግን ከወዲሁ እርግጠኛ ሆኜ የምነግራችሁ ምንም ጥርጣሬ ሚስጥር የለውም። ምርጫውን አሸንፈናል። በቀላሉ ያሸንፈናል። በተቻለ መጠን ምርጫውን አጨናቅፈን ሊፎካከሩ ኃይሎች ተስፋ እንዲቆርጡ ማድረግ ትልቅ ኃላፊነት አለብን። ካለፍንባቸው ፈተናዎች አንፃር የማሳካት ብዙ ከባድ አይደለም። ይህ ብቸኛውን መንገድ እንዳይበላሽ ድርብ ኃላፊነት ወስደን ብናሳካው ጥሩ ነው ብዬ አስባለሁ። dhaggeeffatootaa fi hordoftoota keenyaa akkuma olitti sin dhageessisne yaadota shiraan filannoo dorgomtoota dadhabsiisuun filannoo kana mo'anneerraa aangoo kootti kan dhufan fagoos dhiyoos ni jiru. haa ta'u garuu amma waggoota 10tti nan du'a malee qaamni kamillee aangoo kana fudhachuu hin danda'u. aangoo koo dhaabsisuu yookiin narraa fudhachuu kan yaaluuf humnoota kana dhaabsisuuf gareen koo qophaa'ee hojiisaa erga eegalee bubbuleera. kanaafuu dhumiinsa dhiiga dhangala'uutu uumama. muummicha ministeeraa Abiy Ahimad hordoftoota keelloo miidiyaa dhimma kanarrattis hayyoota Oromoo rogeeyyii miidiyaa garaagaraa haasofsiisnee bifa dookumentariitiin kan simbiraan geenyu ta'a. በዚህ ምርጫ በእኛ በኩል በተወሰነ ደረጃ ብልሽት ሳይኖር ጥረት ይደረጋል። እንደምታውቁት ምርጫው እንዲራዘም ፍላጎት ነበር። ማንኛውም ፓርቲ ውስጥና ነበር በብዙ ምክንያት በጥቅሉ ኮሮና ቫይረስ ነው እና ምርጫ ሊደረግ ምን ሊፈጠር እንደሚችል መገመት ያስፈልጋል። አሁን ደግሞ ምርጫው አለመደረጉ መልሶ ከነበረ ሁኔታ የዘቀጠ ነገር እንዳይፈጠር ምርጫ እንዳማራጭ ይወስዳል። እንደምታውቁት ፖለቲከኛ የሚባለው ኃይል አክቲቪስትን ጨምሮ ስልጣን ለመያዝ ነው የሚሰራው። ስለዚህ የኛ ካድሬዎች ከፍተኛ ጥንቃቄ ማድረግ ይኖርባቸዋል። ትናንሽ የሚባል ስህተት ትናንሽ የሚባል ጥፋት በየዕለቱ ገምግመን ማረም መቻል አለብን። አንድ ፋውል አደገኛ ነው። የሚያስፈራኝ ጉዳይ በዚህ ምርጫ ስልጣን ለመያዝ የሚፎካከሩ ፖለቲካ ሰዎች፣ ፖለቲካ ፓርቲዎች፣ ሚዲያዎች ከምትገምቱት በላይ ብዙ ኃይሎች ከጥሩም ተቆማል። እስከሚቀጥሉ 14 ድረስ ማንም ሰው መንግስት መሆን አይችልም። ተሞታለሁ እንጂ ስልጣን አልሰጥም። ለዚህ የተዘጋጀው ግብረ ኃይል ስራውን ጀምሯል። ስለዚህ ከፍተኛ የሆነ ፍጅት፣ ደም መፋሰስ ይፈጠራል። ነገር ግን ከወዲሁ እርግጠኛ ሆኜ የምነግራችሁ ምንም ጥርጣሬ ሚስጥር የለውም። ምርጫውን አሸንፈናል። በቀላሉ ያሸንፈናል። በተቻለ መጠን ምርጫውን አጨናቅፈን ሊፎካከሩ ኃይሎች ተስፋ እንዲቆርጡ ማድረግ ትልቅ ኃላፊነት አለብን። ካለፍንባቸው ፈተናዎች አንፃር የማሳካት ብዙ ከባድ አይደለም። ይህ ብቸኛውን መንገድ እንዳይበላሽ ድርብ ኃላፊነት ወስደን